ታውን ስራን እየሰራች ነው፣ አታቋርጣት። እኔ ይሄንን አልፈልግም። ይሄ ፍትህ አይደለም፣ አውሪነት ነው። አቃሉ ላምሮት አቅፍታለች፣ ግን እኔ እሷ ስቃይ የሚያስደስተኝ አይነት ሰው አይደለሁም። እኔ እናንተን አልመስልም። የበቀል ጽዋዋ ጣፋጭ ቢመስልም ሲጠጡት ግን ሆድ ይቆርጣል። ይሄ የምታደርገው ነገር ከትክክለኛው ኪሩቤል ባህሪ ጋር አይሄድም። የአዛኙ ልጅ ትርሲትን ሲያጣ እናንተም እንደዚህ አይነት በደል ሲደርስባችሁ ሲያይን የሞተው ይህን ያህል እንደተቀየርኩ ግን አልገባኝም ነበር። እባክሽ ማዘር ይቅር በይኝ። የጆኒ ምን ብሎት ነው? ቆይ አባቴንና ጆኒን ለማለያየት? አይ አይሆንም፣ እንደዛም አይሆንም። ላምሮት ምን እያደረግሽ ነው? ምን አድርጊ ነው የምትያት ልጅቷ? ዞር ቤሻው የተሰጠሽን ስራ ሰርተሽ ሳትጨርሺ እዚህ ተውታ ትጨንቂያለሽ። ሂጂ። እሺ መቤት። እግዚአብሔርን እዚህ ውስጥ አትክተችው። ዝናሽን የሚፈራው መረጃ እንጂ ጸሎት አይደለም። ዛሬ ወይም ነገ ይሄ ቤት ጌታውን ያውቃል። የአጥንት አልባ ውሻሽን ጥርሱን የምሰብርበት ጊዜ ደርሷል። የዛኔ አንቺንና ያቺ ኬት እንዳመጣሻት የማትታወቅ ቆሻሻ ሰራተኛሽን ከመንገዴ ዞር አድርጌ ጥላቸዋለሁ። በህይወት ከሆነ ግን ድለኞች ናቸው። ግርማ ዝናሽን የተፋቷት አይመስልም። ዛሬ በመንገዷ በምትሄድበት ሁሉ እየተከታተለ እያሳደዳት ነው ያለው። ለጊዜው ሰራተኛሽ ሎሌሽ ብታደርግኝም ነገ የመኝታ ክፍሉን እንክብካቤ ግን መቼ እንደማደርገው አላውቅም። ጊዜው የተሰማሽ ደስታና ፌስታ ነገ በእንባ ይቀይራል። እያንዳንዳችሁ ሁለታችሁንም ገድዬ ከመንገዴ ዞር አድርጋቸዋለሁ ሲልም ዝቶባታል። ወይዘሮ ዝናሽ ክፉኛ ፈርታለች። በኪሩቤል ላይ ደግሞ ያስቀምጠውን ላፕቶፕ በድብቅ ታርቄ ቪዲዮውን አስጠፋዋለሁኝ። በወንጀል የሚጠይቅበትንና የሚታሰርበትን አስጠፋዋለሁ። ከዛ በኋላ እኔም ወደ ነበርኩበት ወደ ዙፋኔ እመለሳለሁ። ኪሩቤል ጠብቀኝ፣ ያኔ ከእግሬ ስር ተንበርክከህ ትለምነኛለህ። ለማድረግ ደግሞ ምንም የሚያግደኝ የለም ትላለች። ላምሮት እንግዲህ ለአባቷ ያላት ጥብቅና ከጥግ ድረስ ነው። አሁን ምንም እንኳን በሰራተኝነት እያገለገለች አባቴም ከጎኔ አልቆመም አሳልፎ ሰጥቶኛል ብትልም ወዶ እንዳልሆነና ብዙ አስገዳጅ ሁኔታዎች እንደገጠሙት ታውቃለችና ሆኖም አባቷንም ነጻ ለማውጣት እንዲሁም ከዛ ቤት የተወሰደባትን የንግስትነት ማዕረግ ለማስመለስም ዛሬ ጀምሮ ሀብዬ ሞክሬዋለሁ ትላለች። የእውነትም ይሳካላት ይሆን ላምሮት? አብረን እንከታተላለን። ሰላም የዚህ ድራማ ተከታታዮች፣ ፍጥጫው በዚህ ድራማ ቀጥሏል። ምን አዲስ ነገር አለ? እነ ንግስቶችና ንጉሶችስ እንዲሁም በሰራተኝነት ቦታውን የተካቸው ላምሮት ምን አዳዲስ ነገር ፈጥራ ይሆን? አብረን እናያለን። እንግዲህ በባለፈው ክፍል እንደተመለከት ነው ማዕድ እየበሉ ሳለ የዚህን ሰዓት እንግዲህ ተነሽ አስታጥቢያት፣ ውሃ ስጫት በማለት ላምሮትን እንደ ሰራተኛ ሲያዛት በጣም ተናዳ ነበር። በአይነ ህሊናዋ እያሰበቻለችው የሆነ መጥፎ ነገር እጇ ላይ በመድፋትም ለመክሊት ጉዳት ማድረስ እንደሆነ ታስባለች። ቢሆንም ግን ከኪሩቤል የሚመጣባትን ጥቃት በማሰብም ሀሳቧን በመቀየር እመቤትዬ እስኪ ታጠቢ ስትለም መክሊትን እያቆለባበሰቻት ነበረ። ምግብ በኋላ ደግሞ አሁን በጣም ቆንጆ የሚያምር ቡና እፈልጋለሁ የሚል የኪሩቤል ትዕዛዝ ቀጥሏል። ወይዘሮ ዝናሽም እንዲሁ መክሊትስ ትፈልጋለሽ እዘዣት በማለትም አሁን በሰራተኝነት እያገለገለች ያለችው ላምሮት ብዙ ስራዎችን መስራት እንዳለ ኪሩቤል ከላይ ያጣድፋት ገብቷል። ለመክሊት ግን ምንም አልተዋጠላትም። ኪሩቤል ግፍ እየሰራ ነው፣ እንዲህ አይነት ጭካኝነት ካንተ አልጠብቅም፣ ደግሞ እስከ ሌሎች ምን ተሻልክ? ማለትም የበቀል ጥግን እያሳይህ በሰው ላይ የምትከፋ ከሆነ ምን አዲስ ነገር ፈጠርክ? በማለትም ትናደድበታለች። ታዲያ ያኔ በመጀመሪያ ቡናው ተፈልቶ ሲመጣ ላምሮት ንዴቷንና ብስጭቷን በላይዋ ላይ ቡናውን በመድፋትም እግሮቿን አቆሻለች። እንዲሁም ጠረጴዛ ላይም ደፍታ ጠረጴዛውን አቆሻለች። መክሊት ተነስታ ችግር የለውም በቃ ይደፋ ጸደዋለሁ በማለት ልትነሳ ስትላርፍሽ ተቀመጭ፣ እሷ ናት እያይሽ አይደለ እግሮቿም ቆሽሸዋል፣ ጠረጴዛውም እንደዚህ አልጸዳም እያለ
ስር ከስር ለአምሮት መስራት እንዳለባት ያዛታል። ለአምሮትም ተንበርክካ የመክሊትን እግር ልታጸዳ ስትል ተዩ መክሊት እኔ አልፈልግም ስትል መክሊት ፍርሃ እግዚአብሔር በውስጡ ያደረባትና ኪሩቤል እያደረገ ያለው ነገር ትክክል አልመስል ሲላት አንተ እንደዚህ አይነት ጨካኝ አትመስለኝም ነበረ እዚህ ላለመቀመጥ ተገድጃለሁ በማለትም ትታው ወደ ሳሎን ትሄዳለች። ይሄኔ ወይዘሮ ዝናሽም ቢሆን ብዙም ደስ ያላላት ነገሮች አሉ። ኪሩቤል ይውልህ ዛሬ ላይ ግን በጣም እያየሁት ያለውን ይህ ብዙ የተሳሳተ ነገር አለ። እናም ይህ ነገር ብታስተካከል ይሻላል በማለትም አማቿን መከረችው። ይሄኔ ኪሩቤል ወይ እማዬ በጣም ይቅርታ፣ ምክንያቱም እኔ ስሜታዊ ሁኜና እስካሁን ድረስ ተበድላችኋል ብዬ ስለማስብ ለእናንተ ክብር በመጨነቅ ነው በማለትም ወይዘሮ ዝናሽን አባበላት። ወይዘሮ ዝናሽ እሺ ይሁን ይቅር ብያለሁ፣ ግን በዚህ ከቀጠልክ ምንም የሚያናኑረን አይመስልም። እነዚህ ሰዎች ደግሞ የሚተኙልህ አይደለም። ለጊዜው እየተሸነፉ ቢመስሉም ነገር ግን ነገ በቀላቸውን አንግበው እጥፍ ድርብ ሆነው ይከሰታሉ። ስለዚህ ቀድሞ መጠንቀቅን የመሰለ ነገር የለም በማለት ኪሩቤልን አስረዳችው። ኪሩቤል አሁን በሀሳብ ድንዝዝ ብሏል። በተለይ ከሀገር ማዶ ርቃ የሄደችውን ትርሲትን ከዚህ በፊት በደል ደረሰባት ሲባል አሁን የበቀል ጥጉን እያሳየ ህሊናው እሷን ለማስደሰት የሚያስብ ይመስላል። ይሁን እንጂ የኪሩቤል የተሳሳተ ጉዞ በመክሊትና በወይዘሮ ዝናሽን ተቀባይነትን በማጣቱ በጣም ስላበሳጫቸውና መክሊትም ከእናቷ የተሰጣት ምክር ብዙ ነገሮች እንደነበሩና አስተዳደጓ ራሱ ተጽዕኖ እንደፈጠረባት ምን ያህል ስርዓት ተኮትኩታ ማደጓን ተከትሎ አሁን ላይ እንግዲህ ወይዘሮ ዝናሽን እየነገረቻት ያለችውም ይህንኑ ነው። እናም እንግዲህ የንግስትነትን ባህሪ እንዲሁም የጥቁር ቀሚሶቿን አውልቃ በሌላ ቀሚስ እንድትተካ መደረጓን ተከትሎ አሁን ላይ ግን ተመልሳ ያንን ጥቁር ቀሚስ አጥልቀዋለች። ምን ነው ኪሩቤል ይገዛልሽ እኮ ልትዘንጭ እንጂ እንዲህ ተመልሰሽ ጥቁር ልብስ ልትገቢ አልነበረም በማለት ወይዘሮ ዝናሽ የለበሰችው ልብስ እንዳላስደሰታትና አሁንም መክሌት ወደ ነበረችበት እንድትመለስ ብትጠይቃትም በፍጹም አይሆንም፣ ቀሚስ የተገዛው በላምሮት እግር ጫማ ስር ተለክቶ እንዲሁም በአቶ ግርማም ጭምር እየተወያዩበት ነው። ስለዚህ ይህንን ቀሚስ አልለብሰውም በማለት ነው ቀሚሷን አውልቃ በጥቁር ተክታ ቁጭ አለችው። ለኪሩቤልም ቢሆን ይህ ነገር አልተዋጠለትም። ይህንን ቀሚስ ድጋሚ እንድትለብሱ አልፈልግም ነበር፣ ለምን እየጣልሹ ሲልም ጠይቋታል። እሷም በፍጹም ኪሩቤል እያደረግ ያለው ነገር ወሬ እየመሰልከኝና በጣም ጨካኝ እንደሆንክ እየተረዳው ነው። ለምንድ ነው ግን በእኔ እያሳበብክ የበቀል ጥግህን ለማሳየት የምትሞክረው? በጭራሽ ይህን ነገር እንዳታስበው ስትልም አለዛ ደግሞ ቤቱን ለቃ ልትወጣባቸው እንደምትችል ለኪሩቤል ትነግረዋለች። ኪሩቤልን በጸጸት አለንጋ ራሱን እየወቀሰ ነው። ሌላኛው እንግዲህ ለአምሮት አሁን ላይ ያው በሰራተኝነት ማገልገሏን ተከትሎ በጣም እየተናደደች ነው ያለችው። ስለዚህ የቀድሞ ክብሯን በምን አይነት ሁኔታ ልታስመልስ እንደምትችል ስታስብ ቆይታ ለጆኒ ነው ስልክ የደወለችው። ጆኒ ከሆስፒታል ሆኖ ዛሬ በትንሹም ቢሆን ማገገም ደረጃ ላይ ስለደረሰ የእሷን ድምጽ ለመስማት አስችሎታል። ከዚህ በፊት እንግዲህ ብዙ ጊዜ ልካለት፣ ነገር ግን ጆኒ የእሷን ድምጽ ለመስማት እየተቸገረበት ሁኔታ ነበረ። ዛሬ ላይ እባክህ ድረስልኝ፣ እዚህ ቤት ያ አማች ተብዬው የትርሲት ፍቅረኛ ይኸው እኔን ሰራተኛ አድርጎ እያሽከረከረኝ ነው፣ በጣም አስጠልቶኛል ስትል ነው ሪከርድ እያደረገችለት። ይህን ድምፅ ሰምቶ እሱ በሳቅ ሲሳለቅባት ነበር። ፍቅረኛዋም ሪከርድ እያደረገች በነበረችበት ሁኔታ አቶ ግርማ ያዳምጣት ስለነበረ ትክክል ነሽ ልጄ ይገባሻል፣ ነገር ግን ያ ጆኒ ተብዬው ደግሞ መቼም እንደማይሆንሽ ነው እያለም እንግዲህ አንዳንድ ነገሮች እያስተባበለ ነው። ጆኒ ላይ ጉዳት አድርሶበት ሆስፒታል እንደገባ እየተረዳች አይመስልም። እናም ለዚህ ነበረ ጆኒ በአሁኑ ሰዓት ጤነኛ እንደሆነና እዛ ቤት ያለውን ትርምስ መጠኑ ቢሆን እንዲያስተካክልላት ቶሎ ድረስ ስትል የነበረችው። ወይዘሮ ዝናሽ ደግሞ አንድ ነገር አሳስቧታል። አሁን ቢሆን የኪሩቤል ጉዞ የተሳሳተና በተለይ ከበቀል በመነሳቱ ይህ መቼም የቤታችን ሰላም ሊመልሰው አይችልም።
በቀልን በበቀል የሚሆን ነገር የለም እባክን እያለች እየተማጸነች ነው። ኪሩቤልም ምን ማድረግ እችላለሁ? ያው አቶ ግርማ እንደምታውቂው ሰይጣን ነው። ስለዚህ እሱ በሄደበት መንገድ ካልሄድን በስተቀር ራሳችንን ማስከበር አንችልም ይላል። አቶ ግርማ በበኩሉ ከአጋች ጋር ተገናኝቶ ሰውየው ምን አይነት እንደሆነ አላወክ መሰል ይለዋል። አጋቹ ምን ያህል አስቸጋሪ እንደነበረበትና ከዚህ በፊት ላፕቶፑን እንዲሁም ስልኩ አዟቸው ነገር ግን ሌቦቹ ወደ ቤት ገብተው እንዳልተሳካላቸውም አሁንም ቢሆን ኪሩቤልን ማሸነፍ እጅግ አደገኛ እንደነበረ ለአቶ ግርማ ይነግረዋል ማለት ነው። አቶ ግርማም አንተ ምን የማትረባንህ ምክንያቱም እስካሁን ድረስ ያዘዝኩን አንድም ነገር አላደረግክም በማለትም እዛው ላይ በቦክስ መጥቶ መሬት ላይ ዘርሮታል ማለት ነው። ስለዚህ እዚህ አጋች አሊያም ደግሞ ሌባው ጋር መስማማት አልቻሉም። በተለይ ትኩረቱን ያደረገው ላፕቶፑ ጋር የሆነ የሚያስፈራ ቪዲዮ እንዳለና በምን አማካኝነት ያንን ቪዲዮ ሊያወጣው እንደሚችል ነው ግራ እየተጋባው ማለት ነው። በሌላ በኩል አሁን ላይ እንግዲህ ላምሮት በአቶ ግርማ ላይ የተያዘበት አንድ ነገር እንዳለ አስቧል። ወይዘሮ ዝናሽም ላምሮትን ለማናገር ሲፈልጉ በቃ አንቺ እናቴ አይደለሽም፣ እናትነትሽን ሰርዣለሁ። ምክንያቱም በዚህ ልክ ስንቋሸሽና ስሰደብ ጥብቅና ቆመሽ ከኪሩቤል ጎን በመሆን እንዴት ታሳድጅኛለሽ፣ እንዴት ትሰድብኛለሽ፣ ታዋርጅኛለሽ ብዬ አላሰብኩም ነበር። ነገር ግን አሁን ላይ ጭካኔሽን ተረድቻለሁ በማለትም ከአጠገቧ እንዳትቆም እየተከላከለች ነበረ። ወይዘሮ ዝናሽም ታዲያ ፍቅረኛሽስ ቢሆን አንቺን ለመርዳት አሊያም ደግሞ አፍቅሮሽ ሳይሆን ፍቅር ሰበብ የቀረበው አባትሽ ነፍሰ ገዳይ ስለሆነ እያንዳንዱ ደም ሊያስተፋውና ሊያስቆጥረው ስለፈለገ ነው በማለት ነግራታለች። ይህኔ በቁሟ ነው ድርቅ ብላ የቀረችው። እንግዲህ ለረጅም ጊዜ ስታስብና ስታሰላስል ቆይታ አሁንም ጆኒ እውነትም ለበቀል ወደ አባቷ ቤት እንደተከሰተ ማስታወስ አልፈለገችም። ተመልሳ የኪሩቤል ጀርባ ነው ማጥናት የፈለገችው። ስለዚህ አባቴ እንዲታሰርበት የሚስፈራራበት አንድ ቪዲዮ አለ። ላፕቶፑን ደግሞ እንደምንም ብዬ ካስቀመጠበት አወጣዋለሁኝ። ከዛ በኋላ ኪሩቤል እግሬ ስር ተንበርክኮ ይቅርታ ሲለምነኝና እኔ ምን ያህል ኃያል ሰው እንደሆንኩኝ ሊያውቀው ይገባል። ያኔ እኔም የላምሮትን ዋጋ ጥግ ድረስ አሳየዋለሁ በማለት ራሷን ከፍ አድርጋ ለአሰበችው ዓላማ ምን ያህል ቆፍጣናና ጎበዝ እንደሆነችም ስትናገር ቆይታለች። ለዚህ ደግሞ አባቷ እንደሚኮሩባትና በምታደርገው ነገር እጅግ ደስተኛ እንደነበሩ ሲገልጹላትና ሲያበረታቷት ቆይተዋል። አሁን እንግዲህ አቶ ግርማ ልጄ አበችሽ ጎበዝ እያሏት ነው ያሉት። ሁለታቸውም በተለያየ አቅጣጫ ወይዘሮ ዝናሽን እንዴት ማጥቃት እንዳለባቸው እንዲሁም ኪሩቤልም አሁን እሷን በሰራተኝነት አሊያም ደግሞ እናቷን በንግስትነት እንዲሁ እዛ ቤት ተሹመው ያሉበት ሁኔታ በጣም እያናደዳቸው ስለመጣ አቶ ግርማም ከጀርባ እየተከታተሉ ከወይዘሮ ዝናሽ ጋር የሚሰማቸውን በሙሉ መዘርገፍ ጀምረዋል። ላምሮትም እንዲሁ ኪሩቤልን ላፕቶፕ የት እንደሚቀመጥ እያፈላለገች ያለችበት ሁኔታ ነው። ለማንኛውም በቀጣይ ክፍል ምን አዲስ ነገር ይኖር ይሆን አብረን እንከታተላለን። ለዛሬ ትርሲት ድራማ ይህንን ይመስል ነበር። መልካም ጊዜ። ባይ ባይ።